ኢትዮጵያ ትተርፋለች፣ አትፈርስም። ግን ሰው ግን ላይተርፍ የማይተርፍ ሰው ግን ሊኖር ይችላል። ከሚተርፉት ወገን ግን እንድንሆን ከፈለግን እነዚህን መፍትሄዎች ማድረግ አለብን ብዬ ነው ይህን ትምህርት ዛሬ እንድንነጋገር ያደረግነው። ብዙ ሰው እያለቀ ነው፣ ሀገር እያለቀ ነው፣ ሀገሪቱ መከራ ውስጥ ናት። ከዚህ መከራ እንድንድን ወገኖቻችንም እንዲድኑ ከፈለግን እነዚህን መፍትሄዎች ካደረግን እውነት እላችኋለሁ እግዚአብሔር ቸር ነው፣ ወደኛ ይመለሳል። ለመቅደሱ ጀርባችንን አንስት። ሁለተኛ ምልክት ይኑረን። እስቲ ምልክት ይኑረን በሉ። 4 ምልክት ብቻ አጠራጥራ ጊዜም የቃሉን ብቻ ልንገራችሁ። 1 ምልክት እንግዲህ ታውቃላችሁ፣ ከላይ በኖህ ዘመን ግብረ ሰዶማውያን ሲጠፉ ኖህና ወገኖቹ እንዳይጠፉ መጨረሻ ላይ ባህሩ ከደረቀ በኋላ እግዚአብሔር በሰማይ ምንድን ያደረገበት ምልክት? ኦሪት ዘፍጥረት ምዕራፍ 8 እና 9 ስታነቡ ታገኛለች። ምልክቱ ምንድን ነበረ? ቀስተ ደመና ነው የነበረው ማለት ነው። ምልክት በጣም ግሩም። ያ ምልክት መልሶ እንደዚህ አይነት ውሃ መጥቶ ሀገር እንዳያጠፋ ያ ቀስተ ደመና ምልክት ነው። 1 ሁለተኛው ምልክት ደግሞ እስራኤል ከግብፅ ሲወጡ የበጉ ደም በእስራኤላውያን በር ላይ እየተቀባ ምልክት ሆኗቸው ነበረ። የሚቀስፈው መልአክ ሲመጣ ያንን ደም የተቀባ ምልክት እያየ ይሸሽ ነበረ። ይሄ ምልክት ነው። ሶስተኛው አሁን በሕዝቅኤል የታየው ምልክት ነው። ግንባራቸው ላይ የተጻፈው ጽሑፍ ነው። ያ ምልክት ያየለባቸው ሰዎች ሞት አይነካቸውም። ሰማችሁ? በቃ ይሄንን ስንል ጊዜ አሁን ሰው ቀይ ቢጫ አረንጓዴ ባንዲራ እየገዛ በየመስኮቱ እያኖረ ምልክት ነው ተጃጃል። ያ ጨርቅ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። ማወቅ አለባችሁ። ይሄንን ማለት ነው። ይኸው ባንዲራችን ሲሰድበው ደግሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትለኝ ደግሞ ቀይ ቢጫ አረንጓዴ። አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። ይሄ የግብፅ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም። የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለው። አዎ ታሪኩ ጥሩ ነው። እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል። ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድህነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት። ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተ ክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብንም።